እድሜ 17 ነበር። ምንም የማላውቅ ያልበሰልኩ ነበርኩ። የ10ኛ ክፍል ተማሪ ነኝ እና አንድ ቀን ቁመቱ ረጅም ደርበብ ያለ የቀይ ዳማ ልጅ ከሰፈራችን መጣ። ከዚህ በፊት አይቼው አላውቅም። ፊቱ አዲስ ነው። እንደ መደናበር ሆንኩኝና ተላለፈ። ከሳምንት በኋላ ሱቅ ተልኬ ሲሄድ እዛው ሱቅ ቁጭ ብሎ ነበር። የምገዛውን ነገር ገዝቼ ልክ ልሄድ ስል እጄን ያዘኝ። በጣም ደነገጥኩ። ከዚህ በፊት የማላውቀው ስሜት ተሰማኝ። እንደምንም እጄን አስለቅቄ መንገዴን ጀመርኩ። ከዛ ቀን በኋላ ስለሱ ማሰብ ሆነ ስራዬ። ወደ ትምህርት ቤት ሳልፍም ያየኛል፣ ምንም አያወራኝም። እንደዛ እያለ 2 ወር የሚሆን ከቆየን በኋላ ከትምህርት መውጫ ሰዓቴን ጠብቆ አብሮኝ መራመድ ጀመረ። አይናፋርና ምንም አይነት ጓደኛ ስላልነበረኝ ምን ነው ሁሌ ብቻሽን ስትመጪና ስትሄጂ አይሻለሁ አለኝ። እኔም አይ አልኩት። እሱም ስምሽ ማን ነው አለኝ። ኤደን ነኝ ብዬ ነገርኩት። ከንፈሮቼ ይንቀጠቀጣሉ። እግሮቼ መራመድ አቅቷቸዋል። እጁን በትከሻ ያደረግና አይዞሽ አትፍሪ ኤዱ፣ ኤፍሬም እባላለሁ አለኝ። ከፈለግሽ ኤፊ ብለሽ ጥሪ ብሎ ፈገግ ከፍ ብዬ አየሁት። ጥርሱ ሲያምር። ትንሽ አብረን ከሄድን በኋላ ቤት እንዳያዩ ፈርቼ በቃ ከዚህ ተመለስ አልኩት። ሌላም ቀን እንገናኛለን እሺ ብሎ ስልኩን በደብተሬ ላይ ጻፈልኝ። ዝም አልኩኝና እንደመሮጦኝ ከፊቱ ሸሸሁኝ። ታዲያ እንዴት ልማር አቃተኝ። እንዳልደውል ስልክ የለኝም። እሱም ከዛ ቀን በኋላ ሳላየው ሳምንት አለፈ። ቀኑ ሰኞ ነው። ትምህርት ቤት ሄድኩኝ። አንዲት የክፍላችን ተማሪ ስልክ ነበራት። ራሄል አንዴ ልደውል አልኳት። እሺ አለችኝ። እረፍት ሰዓት ጠብቄ ደወልኩለት። ስልኩ ጠራ። ልቤ መታ። ጎርነን ባለ ድምፁ ሄለው አለ። ትንፋሽ ጸጥ አለ። እንደምንም እየታገልኩ ሄለው ኤዱ ነኝ አልኩት። ድምፁን ለስለስ አረገና ኤዱ እንዴት ነሽ አለኝ። እግዚአብሔር ይመስገን፣ ምን ነው ጠፋ አልኩት። ከዚያ እንደዚያ እያወራን ዛሬ ከትምህርት ቤት ስትወጪ በር ላይ እጠብቅሻለሁ አለኝና ሰሞኑን የጠፋሁት ትንሽ ስራ በዝቶብኝ ነው አለ። ሌላም ሳናወራ የራሄል ባላንሷ ዘጋ። ስልኩን አመስግኜ ሰጠኋትና ከረፍት መልስ ትምህርቴን መማር አልቻልኩም። የማይደርስ የለምና ደረሰ። ወጣሁ። እንደ ቃሉ በር ላይ ጠበቀኝ። አወራን። ናፍቀሽኛል አለኝ። አንገቴን ዝቅ እንዳረኩኝ እኔም አልኩት። እንደዛ እየተጨዋወትን ወደ ቤታችን መታጠፊያ ስንደርስ ተሰናባበትን። ጊዜያት ሄዱ። 4 ወር የሚሆን አለፉና እንደሚያፈቅረኝ ነገረኝ። እኔም ላስብበት አልኩት። እናቴ ብቻዋን ነው ያሳደገችኝ። የልቤ የምለው ጓደኛ የለኝም እና ጓደኛዬ ቢሆን ብዬ በማሰብ ተቀበልኩ። እሱ 26 ዓመቱ ነበር። በስራ ምክንያት ወደ ሰፈራችን የመጣው የጤና ባለሙያ ነበር። ታዲያ ከክፍል ሁሉ እያስቀረ ወደ ቤቱ መግባት ጀመርኩ። ታዲያ በዚህ ጊዜ ነበር ክብር ንጽህናዬን ያጣሁት። ወደድኩት፣ ወደደኝ ብዬም ወደደኝ ብዬም ሁለንተናዬን ሰጠሁት፣ ህይወቴን ጭምር። 11ኛ ክፍል ገባሁ። እኛም 8 ወር አካባቢ ሆነ። የሰፈር ሰው በተደጋጋሚ እዛ ቤት ስገባ ስላዩ ለእናቴ ነገሯት። እናቴ አበደች። ግን በፍቅሩ ታውሬ ስለነበር ከእናቴ ጋር ተጣላሁ። ቢሆንም በኋላ ቀስ አርጋ አስረዳች። እኔም ያለውን ነገርኳት። አለቀሰች። የለፋሁት ለዚህ ነው የሴት ልጅ ተባልሽ አለች። አልገባኝም ነበር። እሱም ከ3 ወር በኋላ ዝውውር አገኘ። ደነገጥኩ። ጥሎ ሊሄድ ወሰነ። በስልክ እንገናኛለን ብሎ ትንሿን ስልክ ገዝቶ ሰጠኝ። እያለቀስኩ የሸኘሁት። አመት አለፈ። 12ኛ ክፍል ወደ ማጋመስ ሲሆን ጠፋብኝ። ስልኩ አይሰራም፣
ብደውል አይሰራም። ወይኔ እናቴን በሰማዋት ያኔ እሷን ባማከርኳት እያልኩ ብዙ ተጎዳሁ፣ አለቀሱ። 12ኛ ክፍል ጨርሼ የግቢ ውጤት ሳይመጣ ቀረ። እናቴም እኔን በክፍያ የማስተማር አቅም ስላልነበራት ቤት ቀረሁ። አሁን 10 ዓመት አልፏል። እንደምንም በጽዳት ተቀጥሬ የተለያዩ ስራዎችን እየሰራሁ እናቴን እያገዝኳት ነው። ግን ይፊል ከዛም 2 የሚሆን ሪሌሽንሺፕ ሞክሬ አልተሳካልኝም። 27 ዓመት ሞላኝ እና እስከዛሬ የሚቆጨኝ ለእናቴ ነግሬያት ቢሆን ራሴን ፈቅጄ ባልሰጠሁት ነበር እያልኩ አዝናለሁ። እሱስ የት ደረሰ ትሉኛላችሁ አይደል? እንደዛ ከሆነ ከ2 ዓመት በኋላ ትልቁ ስልክ ተገዝቶልኝ ስሙን ሰርች አድርጌ ከብዙ ትግል በኋላ ሳገኘው አግብቶ ወልዶ አየሁት። በጣም አዘንኩ፣ እንደገና ቆሰልኩ። እኔ ሞቷል ብዬ እንጂ በህይወት አለ ብዬ አስቤ አላውቅም ነበር። ለካ እሱ ግን አልፈልገኝም ነበር። ባዶ ካደረገኝ በኋላ ካደኝ። መልሼ ላወራው ሞከርኩ፣ ልጠይቀው ሞከርኩ። ነገር ግን ክህደት ሆነ መልሱ። ለዚህ እጅግ በጣም አዘንኩ። አሁን እየኖርኩ ነው ከሰማሁት